ስንት ባልና ሚስት በድግምት አማካይነት ተለያዩ። ስንት ጤናማ ሰዎች አልጋ ላይ አረፉ። እኛ ምክንያቱን የምንለው ይሄ ነው። ምክንያቱ ስትሮክ መጣው፣ ካንሰር መጣው፣ ምናምን መጣው እንላለን። ነገሩ ግን ያለው ሲህር ጋር ነው። ባለፈው ስለ አይን እንዳወራ ነው። አሁንም ሲህር ጋር ሊኖር ይችላል። ላኑዓሚም ሁሉንም እያለን አይደለም፣ ግን ሊሆን ይችላል። ኢዘን በሲህር አማካይነት በጣም ብዙ ሰዎች ከስራ መድረካቸው ተሰናብተዋል። ከትምህርት ቤቶቻቸው ተባረዋል። ካሉበት ማዕረግና ደረጃ ተባረዋል። ከነበሩበት ጤናማ ህይወታቸው ወርደዋል። ከቤተሰቦቻቸውና ከልጆቻቸው ተለያይተዋል። አይናቸው አካላቸው ጎድሏል። فلذلك በዚህ ደረጃ የከፋን ተግባር እስላም ያላወገዘው እንደሆነ ማን ሊያወግዘው ይገባል ተብሎ ይገመታል። ሳሒር ካፊር ነው ቢላሂ ዐዘ ወጀል كما قال سبحانه وتعالى وما كفر سليمان ولكن الشياطين كفروا يعلمون الناس السحر سحر ሊማር በአላህ መካድ አለበት። ቁርአንን ማዋረድ አለበት። የሚያዋርደው ይሄኛው ሳሂር አንተን ሲያስተምር ሌላ ነገር ነው የሚያዝህ፣ ይሄኛውንም ሲያስተምር ሌላ ነገር ነው የሚያዘው። ያ ጀማዓ هذا امر محقق ያለ የተረጋገጠ ነገር ነው የምነግራችሁ። ولا يفلح الساحر حيث اتى اذا መጀመሪያ ሲህሩን ከመማሩ አይምን ከማሰራቱ በፊት ኩፍር ነው ብለው ያስጠነቅቁታል። ሸርዑም ያንኑ ነግሮናል። ኢዘን እኽዋኒ እጅጉን ጥንቃቄ የሚፈልግና ልንርቀው የሚገባ ነገር ነው። ሳሂርን ከራቂ ሩቃና ሲህር ይመሳሰልብናል። እኛ ሩቃ ለሚያደርጉ ወንድም እህቶቻችን ክብር አለን። ሩቃው ሸርዒ ከሆነ ሩቃው ሸርዒ ካልሆነ ደግሞ የአላህ አማና ስለሆነ ግልጥልጥ አድርጎ መንገር የግድ ይለናል። በምን እንለያቸው? አንተ አመመህ፣ እኔ አመመኝ፣ ቤተሰብ ታመመብን፣ ሄድንና ሩቃ አድርግልን መድኃኒት ስጠን ብለናል። በምን እንለየው? ሸርዒዩንና ይሄኛውን የሲህሩን በምን እንለየው ያላችሁ እንደሆነ ከመገለጫቸው ውስጥ አንዱ ድግምተኛ ወይንም ጠንቋይ የመጀመሪያ ጥያቄ የሚጠይቅህ ስምህን ነው። የትኛውን መስሪያ ቤት ከሄድክ የምትጠየቀው ስም ሲደመር የአባት ስም ነው። ሳሒር መስሪያ ቤት ካልሆነ በስተቀር የምትጠየቀው ስም ሲደመር የእናት ስም ነው። የእናትክን ስም ጠየቀ፣ የእናትሽን ስም ጠየቀ ማለት فهو ساحر أو كاهن ከሁለት አንዱ ወይ ድግምተኛ ነው ወይንም ጠንቋይ ነው። فلنحذر አንዳንዴ ደግሞ የኛን ስም የእናታችንን ስም የመጣንበትንም ጉዳይና ያመመንን ችግራችንን ሁላ